የተለያዩ ስፔሻሊስት ሰብ ስፔሻሊስት ሐኪሞች እየተሰደዱ ባሉበት ወቅት የቤት መስሪያ ቦታ አንሰጥም ማለት ምን ማለት ነው? ጤና ባለሙያዎች ቤት ይገባቸዋል፣ አይደለም የቤት መስሪያ ቦታ ሊከለከሉ ማለት ነው። ይህን ቪዲዮ ኮፒ ሊንክ፣ ሪፖስት እና ሼር እያደረጋችሁ ለሚመለከታቸው አካላት በሙሉ እንድታደርሱልኝ መልእክቴን አስተላልፋለሁ። ሰሞኑን የባህር ዳር ከተማ ለመንግስት ሰራተኞች የቤት መስሪያ ቦታ ለማደራጀት እንቅስቃሴውን ጀምሯል። ነገር ግን ብዙ ስፔሻሊስት፣ ሰብ ስፔሻሊስት ሐኪሞች እንዲሁም የጤና ባለሙያዎች 2 ዓመት አልሆናችሁም በማለት ቤት እንዳይደራጁ ሲከለከሉ ይታያል። በዚህም ከፍተኛ ቅሬታ እያቀረቡ ይገኛሉ። ነገር ግን እስካሁን ያለው ምላሽ 2 ዓመት ስላልሞላችሁ አትደራጁም የሚል ምላሽ ነው። እኒህ የጤና ባለሙያዎች ምናልባት ባህር ዳር ላይ 2 ዓመት አልሞላቸው ይሆናል። ነገር ግን በክልሉ ለረጅም ዓመታት ያገለገሉ አንጋፋ የጤና ባለሙያዎች ናቸው። ለመሆኑ የተለያዩ ስፔሻሊስት፣ ሰብ ስፔሻሊስት ሐኪሞች እየተሰደዱ ባሉበት ወቅት የቤት መስሪያ ቦታ አንሰጥም ማለት ምን ማለት ነው? ስለዚህ ይህ ጉዳይ የሚመለከታቸው አካላት ማለትም የባህር ዳር የቤት ስራዎች ማህበር፣ የባህር ዳር ከተማ ከንቲባ፣ የክልል ርዕሰ መስተዳድር እንዲሁም ምክትል ርዕሰ መስተዳድርና ሌሎች አካላት ይህን ጉዳይ እንደገና ተመልክታችሁ በተለየ መልኩ ለሕክምና ባለሙያዎች ቤት እንዲደራጁ ተፈቅዱላቸው ዘንድ መልእክቴን አስተላልፋለሁ። አይደለም ቤት የሚደራጁበት ቦታ መስጠት፣ ቤት ሰርታችሁ ብትሰጡ ታተርፋላችሁ እንጂ ፈጽሞ አትጎዱም። የተለያዩ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ክልሉን እየለቀቁ በሚሄዱበት በዚህ ወቅት የቤት መስሪያ ቦታ አለመስጠት እጅግ ንፉግነት ነው። ስለዚህ አሁንም ትኩረት እንድትሰጡት መልእክቴን አስተላልፋለሁ። ይህን ቪዲዮ እባካችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጋችሁ ለእኒህ ሰዎች አድርሱልኝ። አመሰግናለሁ።